ሰላም ሰላም ቤተሰቦቼ እንዴት ናችሁ ወይ? ሰላም ናችሁ ወይ? ይኸው ዛሬ ደግሞ የሽምብራ ፍርፍር ላሳያችሁ መጥቻለሁ። ለሽምብራ ፍርፍር የሚሆነኝን ይህንን ሽምብራ ዱቄት አለኝ። ሽምብራ ዱቄቱን መጀመሪያ በደንብ አድርገን ሌላ ያልተፈጩ ነገሮች ካሉ እንደዚህ በወንፊት እናወጣዋለን ማለት ነው። እንደዚህ ካደረግን በኋላ ቀጥታ የምናደርገው ልክ ገንፎ እንደምናዘጋጀው አድርገን ነው የምናዘጋጀው ማለት ነው። በመጀመሪያ ውሃ ጥድና ውሃ ውስጥ 1 ማንኪያ ጨውና 1 ማንኪያ ነጭ ሽንኩርት አደርጋለሁ ማለት ነው። እዚህ ጋር ካደረኩኝ በኋላ ልክ በደንብ መፍላት ሲፈላልኝ እዚህ ጋር ያዘጋጀሁትን የሽምብራ ዱቄት በውሃ ውስጥ አድርጌ ለ15 ደቂቃ ያህል እንደ ገንፎ ውሃ ጠብ እያደረኩኝ ማሸት ጀምራለሁ ማለት ነው። በዚህ አይነት በደንብ ማሸት አለባችሁ። በደንብ ካልታሸ እንትን አይታዘዝላችሁም በኋላ በደንብ ለማስቀመጥ ማለት ነው። አሁን እንደዚህ በደንብ ካማሰልን በኋላ ደግሞ ልክ እንደ ገንፎ አድርገን ውሃ ጠብ እያደረግን እናሸዋለን። እስከሚበስል እንጠብቃለን። 15 ደቂቃ በቂ ነው። ልክ ሲበስል የሆነ ቆንጆ የሽምብራ እየበሰለ ሽታ ያመጣልና የሽምብራው ራሱ ዋናው ሽታውን ታሸቱታላችሁ እና በዚህ አይነት በስሏል ማለት ነው። እንደዚህ ያደረግን ማብሰል ጀምረናል። በጣም ቆንጆ ምግብ ነው። እኔ ከዚህ በፊት ሰርቼው ነበረ። ቆንጆ ነው የወጣልኝ። አሁን በድጋሚ ለእናንተ ለማሳየት ብዬ ነው። እዚህ ጋር ግን ውሃ ጠብ እያደረግኩ ነው ማበስለው፣ ብረት ድስቱ እንዳይዝብኝ። ውሃ ጠብ እያደረጋችሁ አብስሉት እና ሞክሬዋለሁ። አሁን በድጋሚ ላሳያችሁ ብዬ ነው። ልክ የሽምብራ ፍርፍር ግን ብዙ አይነት አሰራር አለው። ለእኔ ግን የተመቸኝ ይሄ ስራ ነው እና ሰርታችሁ ሞከር ትችላላችሁ። አሁን ሽምብራዬ በስሎልኛል። እዚህ ሳህን አዘጋጅቻለሁ። ሳህኑ ላይ ዘይት አድርግበትና ከዛ ቀጥታ ማደርገው የበሰለውን ሽምብራ ነው። ሽምብራውን የበሰለውን ልክ በዚህ በሳህኑ ሳይዝ ልክ በደንብ አርጌ አስተካክዬ ጠፈጥፈዋለሁ ማለት ነው። እዚህ ጋር እንደስል በምታረጉ ሰዓት አንዱ ጋር ከፍ ያለ አንዱ ጋር ዝቅ ያለ እንዳይሆንባችሁ እና በደንብ አስተካክላችሁ የሳህኑን ሳይዝ ትይዙና እንዲህ ካደረጋችሁ በኋላ ትቆርጡታላችሁ። መቁረጥ ሳይሆን እዛው ላይ እንዳለ ምልክት ቅርጽ ታወጡበታላችሁ ማለት ነው። በእንደዚህ አይነት ሁኔታ ይኸውና አሁን ቅርጹን አወጣለሁኝ። ቅርጹን ካወጣው በኋላ ግን የማደርገው ምንድነው ለ1 ሰዓት ያህል ፍሪጅ ውስጥ ከተዋለሁ። እኔ እንደውም አንዳንድ ጊዜ ምንድነው የማደርገው ከሰርቸው ማታ ሰራውና ፍሪጅ ውስጥ አሳድሬው ጠዋት ላይ ነው የምሰራው። ጊዜ ከሌላችሁ ግን 1 ሰዓት ያህል በደንብ ብርድ ሲል ነው መሰራት ያለበት። አሁን እዚህ ጋር ነጭ ሽንኩርትና ቲማቲም፣ ቃሪያና እዚህ ጋር ጨው፣ ኮረሪማ፣ ሚጥሚጣ አዘጋጅቻለሁ። ትንሽ እርድ ማለት ነው። አሁን በመቀጠል መጥበሻዬን ጥድና ዘይቴ እስከሚግል ትንሽ ጠብቄ የከተፍኩትን ሽንኩርት ወደ ዘይቴ ገልብጬ ማብሰል ጀምራለሁ ማለት ነው። በእንደዚህ አይነት መልኩ የሽምብራ ፍርፍር በጣም በቆንጆ ነው የወጣልኝ። እናንተም ሰርታችሁ ሞክራችሁት አሁን ለጾሙ ለእናታችን ለድንግል ማርያም ለፍስለታ ጾም ይሆናችኋልና ሰርታችሁ ሞክሩት። በጣም ጥሩ ነው። ለጾም ሰዓት የሚበላ ምግብ ነውና ይኸው በቀላሉ ይሰራል ማለት ነው። አሁን እዚህ ጋር ሽንኩርት እየበሰለልኝ ነው። ሽንኩርቴ ሲበስልልኝ እኔ አዘጋጅቼ ያስቀመጥኩት ነጭ ሽንኩርት አለ። 1 ማንኪያ ነጭ ሽንኩርት አደርግበታለሁ ማለት ነው። ነጭ ማንኪያ ሽንኩርት ካደረግኩ በኋላ ደግሞ እስከሚበስል ትንሽ ጠብቃለሁ። በእንደዚህ አይነት መልኩ ሽንኩርቴ እስከሚበስል በዘይቴ መጥበስ ጀምራለሁ እና ፎሎ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ ለሌላ ሰው እንዲደርስ አድርጉት። ቪዲዮን እያያችሁልኝ ነው፣ አመሰግናለሁ። ያው እኔ ጊዜ ስለሌለኝ ብዙ ጊዜ ቶሎ ቪዲዮ አልጭንም። ባለኝ ሰዓት ነውና የምሰራው፣ ብዙ ጊዜ የለኝምና እንደዚህ ነው። እንግዲህ በሚቀጥለው ደግሞ ጊዜ ሲኖረኝ ሌላ ቪዲዮ ሰርቼ ያሳያችኋለሁ። አሁን ቲማቲሜን አደረኩኝ። ቲማቲሙን ደግሞ ከሽንኩርቱ ጋር በደንብ አድርጌ አበስለዋለሁ ማለት ነው። ቅድም ያሳየኋችሁ ቅመም አለኝ፣ ኮረሪማ፣ መጥበሻ እና ጨው፣ ሚጥሚጣ፣ እዚህ ጋር ትንሽ የእርድ አለኝ። እሱን አደርግና ደግሞ ከቲማቲሙ ጋር በደንብ አድርጌ ጠብሰዋለሁ ማለት ነው። እና በእንደዚህ አይነት መልኩ ይኸው ቀላል ስራ ነው። አሁን እየበሰለልኝ ነው። ሽታው በጣም ነው ደስ የሚለው። በእውነት ሰርታችሁ ሞክሩት። በዳቦም ትበላል፣ በእንጀራም ይባላል። ግን ብዙ ጊዜ እኛ ጋር የተለመደው ያው በእንጀራ ስለሆነ ደስ ይላል በእንጀራ ሲበላ። እና ይኸውና የሽምብራ ፍርፍር እንግዲህ አይታችሁ ውጤቱን ትነግሩኛላችሁ ማለት ነው። አሁን በመቀጠል እዚህ ጋር ቅድም ለ1 ሰዓት ያህል አስቀመጥኩት ያልኳችሁ ሽምብራ አለኝ። ሽምብራውን አውጥቼዋለሁ። ይኸውላችሁ ልክ እንደዚህ ነው። 1 ሰዓት ነው የቆየው ፍሪጅ ውስጥ። ልክ እንደዚህ ነው የሚደርቀው ማለት ነው። ምጥጥ የሚለው አሁን ምን አደርጋለሁ? ቅድም የሰጠሁትን ሳይዞች እነሱን እቆርጣቸዋለሁ ማለት ነው። ለማንሳት እንዲመቸኝ። ምክንያቱም በምፈጨው ሰዓት
እንዲፈጭልኝ ትክክል አንድ አይነት አፈጫጭ እንዲፈጭ እንደዚህ ቆርጬዋለሁ ማለት ነው። በእጃችን አንነካም። በዛው ባዘጋጀነው ማንኪያ አንስተን መፍጫ ውስጥ እንከተውና መፍጨት እንጀምራለን። ስትፈጩ ግን አንዴ አይደለም የምትፈጩት፣ አንድ ሁለት፣ በጣም እንዳይደቅባችሁ ራሳችሁ እያያችሁ ነው መፍጨት ያለባችሁ እንጂ ዝም ብላችሁ የምትፈጩት ከሆነ በጣም ይደቅና በኋላ እንደ ሽምብራ ፍርፍር ሊሆን አይችልም ማለት ነው። እና በእንደዚህ አይነት መልኩ ይሄውና አሁን ወደ መፍጫው ከትቼዋለሁ። እኔ ቁጥር እየሰጠው ነው፣ 1 2 3 እያልኩ ነው የምፈጨው በጣም እንዳይደቅብኝ። በእንደዚህ አይነት መልኩ አሁን ፈጨውና ከጭልክ ስጨርስ ቀጥታ የማደርገው ምንድነው ወደ አዘጋጀሁት የጠበስኩት ስጎ ላይ ነው የምቀላቀለው ማለት ነው። ይሄውና እንደዚህ ሆኗል። ልክ እንቁላል ነው የሚመስለው፣ በቀል እንቁላል ፍርፍር ነው የሚመስለው። አሁን በመቀጠል ቀጥታ የማደርገው ወደ መጥበሻው ነው። መጥበሻው ላይ ካደረኩ በኋላ ብዙ ሰዓት አይቆይም። ይሄው በእንደዚህ መልኩ ደርሶልኛል። ሽታው ምን ብዬ ልንገራችሁ፣ በቃ ሰርታችሁ መሞከር አለባችሁ ቤተሰቦቼ። እና እንደዚህ ነው። ይሄውና የሽምብራ ፍርፍር አሁን እዚህ ጋር በደንብ ትቀላቅሉታላችሁ ማለት ነው። ይሄው እዚህ ጋር በደንብ እየቀላቀልኩት ነውና ሚጥሚጣ እንዳታበዙ፣ ምክንያቱም ከለሩን ቀይ እንዳያደርገው። እኔ ቲማቲሙም አላበዛውም ከለሩን እንዳይቀየርብኝ ብዬ። ይሄው በዚህ ሁኔታ ደርሶልኛል። በጣም ቆንጆ ነው የሆነው፣ ፍርፍር ነው ያለው። ምክንያቱም ፍሪጅ ውስጥ ለ1 ሰዓት ስላቆየሁት በጣም ይሄን ውሃውን ምጥጥ አድርጎልኛል፣ ደርቆ ነበር ማለት ነው። አሁን በመቀጠል የማደርገው መጨረሻ ላይ ያዘጋጀሁት ቃሪያ አለ። ቃሪያውን ነው የማደርገው ማለት ነው። ቃሪያውን ካደረግን በኋላ ደግሞ ብዙ አንቆይም፣ ቃሪያው በጣም እንዳይበስልብን። ቃሪያችንን ትንሽ ገልበጥ ካደረግን በኋላ ጣዕሙን እንዲይዝ ትንሽ እንከድነውና ከዛ በኋላ በቃ እናወጣዋለን ማለት ነው። ሲበላም መቀዝቀዝ አለበት። እንዲህ ካደረጋችሁት በኋላ ከመጥበሻ ላይ ወዲያው ገልብጣችሁ ሳህን ላይ አድርጋችሁ ፍሪጅ አይገባም። ውጭ ላይ ግን እስከሚቀዘቅዝ ለመብላት መቀዝቀዝ ስላለበት እንጠብቃለን ማለት ነው። አሁን ይሄው በዚህ ሁኔታ ደርሶልኛል። ቆንጆ የሽምብራ ፍርፍር ወጥቶልኛል እና ሰርታችሁ ሞክሩት። በሚቀጥለው ደግሞ በሌላ ቪዲዮ አሳያችኋለሁ። ይሄው በእንደዚህ አይነት ሁኔታ ሽምብራዬ ደርሶልኛል። እናንተም ሞክራችሁ ደግሞ ንገሩኝ፣ አስተያየት ስጡኝ ከሞከራችሁት በኋላ። ስራው በጣም ቀላል ነው። ማታ ላይ ማዘጋጅታችሁ ጠዋት ላይ የሚሰራ ነገር ስለሆነ ወይንም ስጎንም ማዘጋጅታችሁ አስቀምጣችሁ ሽምብራችሁን ፍሪጅ ከታችሁ በንጋታው መስራት ትችላላችሁ። ይሁንና የሽምብራ ፍርፍሬ በሌላ